ኤርሚያስ ለገሰ ዋቅጅራ ስለ ጀዋር ሲራጅ መሐመድ ከአሜሪካ የደህንነት ባለሙያ ያገኘሁት ብሎ በርካታ ምስጢሮችን አውጥቷል። የአሜሪካ የደህንነት የድንበር ጥበቃና የስደተኞች ጉዳይ ተቋማት የቀድሞውን የአገሪቱን ተማሪና በዚያው በአሜሪካ ሆኖ ቄሮን ከፋኖ ዘርማና ኤጆቶ ጋር በማስተባበር በግራ ዘመምነት የሚታማውን ኢህአዴግን እንደጣለ የሚናገረውን ጀዋር ሲራጅ መሐመድን በስውር ተከታትለው ወደ ኔዘርላንድስ ሊበር ሲል ዋሽንግተን ዲሲ ባለው ዳላስ አየር ማረፊያ ይዘው ምርመራ እንዳደረጉበት እየተነገረ ነው። በኢህአዴግ ሀገር መሪነት በበረከት ስምኦን ይመራ በነበረው የመንግስት ኮሙኒኬሽን ጽህፈት ቤት ውስጥ በባለስልጣንነቱ የሚታወቀው የአሁኑ አዲስ ኮምፓስ ሚዲያ ባለቤት ኤርሚያስ ለገሰ ዋቅጅራ ዘብሔረ ኢትዮጵያ ጃዋር በአየር ማረፊያው ከተያዘ በኋላ ስልክና ላፕቶፑ ምርመራ ሲደረግበት የተገኙ በርካታ መረጃዎች ከመርማሪው በቀጥታ ደርሶኛል ብሏል። ኤርሚያስ ከጃዋር ስልኮችና ላፕቶፕ ተገኙ ብሎ ካቀረባቸው ለማመን የሚያስቸግሩ መረጃዎች ቀዳሚው ከዚህ ቀደም ኢትዮጵያን ለመምራት አልሞ ያልተሳካለት ጃዋር የአደንዛዥ እጽ አዘዋዋሪ መሆኑ ነው። ኬንያ በሚገኙ ሁለት የኦሮሞ ነጻነት ሰራዊት አዛዦች አማካኝነት አደንዛዥ እጽ ወደ ወለጋና ሌሎችም የኦሮሚያ ክልል አካባቢዎች እንደሚልክ ኤርሚያስ አረጋግጫለሁ ብሏል። አመታዊው የጃዋር ገቢ 300 ሺህ የአሜሪካን ዶላር መሆኑን ራሱ ጃዋር ተናግሯል ሲል ኤርሚያስ አረጋግጧል። ይህ ገንዘብ የዝግጅት በተዘጋጀበት አፍታ ምንዛሪ ሲሰላ በኢትዮጵያ መገበያያ ገንዘብ ወደ 50 ሚሊዮን ብር እንደሆነና ገቢውም ከእጽና ሌሎች የኮንትሮባንድ ንግዶች የሚያገኘውን የማይጨምር እንደሆነ የኤርሚያስ ትንታኔ ያስረዳል። ጃዋር ቀዳሚ የገቢ ምንጩ ከኦሮሞ ዲያስፖራ፣ ሁለተኛው ገቢው ከኦኤምኤን ቴሌቪዥን፣ ሶስተኛው ገቢው አትላንታ ካለ የማተሚያ ተቋም እንደሆነ ለመርማሪው ተናግሯል ሲል ኤርሚያስ ገልጿል። ኤርሚ እንደሚለው ጃዋር ለእጽ ዝውውሩ ኬንያ ካለው የኦሮሞ ነጻነት ሰራዊት ምክትል ኮማንደር ገመቹ አቦዬ ጋር ሁላ ይገናኛል። ገመቹ አቦዬ የጃልመሮ ምክትል እንደሆነ ይነገራል። ኤርሚያስ ለገሰ ዋቅጅራ ከቀናት በፊት በዚሁ የብዙሃን መገናኛ ተቋሙ መሮ ጃዋርን እንደሚንቀው መግለጹ ይታወሳል። ጃዋር ለአሜሪካዊ መርማሪ ነገረው ተብሎ በጋሽ ለገሰ ዋቅጅራ ልጅ እንደተዘገበው ከሆነ ከአጫሉ ሞት ማግስት ከታሰረበት ያስፈቱት የአሜሪካና የኬንያ መንግስት ናቸው። ጃዋር በዚያ ምርመራ ወቅት አሁን የምኖረው ኬንያ ናይሮቢ ነው፣ ከለላ የሰጠኝም የኬንያ መንግስት ነው፣ የምኖረው እንደ ፖለቲካ ጥገኛ ነው፣ ከኬንያ የደህንነት ኃላፊ ጋር ቀጥተኛ ግንኙነት ነበረኝ ማለቱንም ኤርሚያስ በዘገባው አካቷል። ፕሮፌሰር መረራ ጉዲና ከጃዋር ጋር በሚመሩት ኦፌኮ የተነሳ ዶላር የሚልክላቸው መሆኑንም ከሚስጥሮቹ አንዱ ሆኖ ቀርቧል። ጃዌ ጠቅላይ ሚኒስትር አብይ አህመድን ለማስገደል ኦፕሬሽን ነድፎ እንደነበርም ኤርሚያስ ለገሰ ዋቅጅራ አረጋግጫለሁ ብሏል። የአሜሪካ የደህንነት ተቋማት ጃዋርን የኦሮሞ ነጻነት ሰራዊት የፖለቲካና የፋይናንስ ቁንጮ እንዲሁም እጽ አዘዋዋሪ ብለው እንደመዘገቡት የተናገረው ኤርሚያስ ለምን ከአሜሪካ በማባረር ብቻ እንደተፋቱት ግን አልተናገረም። እንደ ሞገዝ ዘውዱ ያሉ የጃዋር ወዳጆች ግን ኤርሚያስ ሆን ብሎ ትርክት እንደፈጠረ ለማስረዳት ታትሯል። ሞጌ በዚያ የመከላከያ ጥረቱ ውስጥ ኤርሚያስ ለገሰ ዋቅጅራ ከጃዋር የኤሌክትሮኒክስ ዕቃዎች ውስጥ ተገኙ ብሎ ያቀረባቸው መረጃዎች በልዩ ሁኔታ ምርመራ የሚደረግባቸውና ለማንም ተላልፎ የማይሰጡ ምስጢሮች መሆናቸውንም ይጠቅሳል። ምናልባት የተወራው እውነት ሆኖ ኤርሚያስ መረጃዎቹን በገንዘብ ወይም በቴክኖሎጂ ኃይል ሰርቆ አግኝቷቸው ከሆነ ደግሞ ከአሜሪካ መንግስት በኩል ከባድ የህግ ተጠያቂነት እንደሚጠብቀው የጻፉ አሉ። ጃዋር ራሱ በማህበራዊ ትስስር ገጹ ባስተላለፈው መልእክት የአብይ መንግስት የኔን ስም ለማጠልሸት አቅዶ ተነስቷል ሲል የተወራው ነገር ውሸት እንደሆነ ሊያስተባብል ሞክሯል። የህግ አማካሪዎቹም ኤርሚያስ ከዘረዘራቸው የአሜሪካ የህግና ደህንነት ተቋማት ጋር እንደሚነጋገሩና ኤርሚን እንደማይለቀው ፍንጭ ሰጥቷል። ኤርሚያስ ለገሰ ዋቅጅራ ባጋራው መረጃ በየአቅጣጫው ስድብ ከተሰነዘረበት በኋላ ጃዋር የማያርፍ ከሆነ ሌላም እጨምራለሁ እያለ ነው። መች ተነካና በማለት ተጨማሪ ምስጢሮችን መጎርጎሬን እቀጥላለሁ ብሏል። ኤርሚ ጃዋር ገንዘብ የሚሰበስብባቸው እምብዛም ግልጽ ያልሆነ አሰራር የሚከተሉ ድርጅቶች እንዳሉትና በሀብቱ ዙሪያ ሰፊ መረጃ ይዞ እንደሚመለስ ሲዝት ተመልክተናል። በጃዋር ሀብት ላይ ጥያቄዎችና ጥርጣሬዎች ሲነሱ ይህ መካከለኛው እንጂ የመጀመሪያው አይደለም። ከዚህ ቀደም ቄሮ በሚል የብዕር ስም የሚጽፉ ሰው እንዳሉት ከሆነ ጃዋር ኢትዮጵያ ውስጥ ሳለ ባለሀብቶችን አስፈራርቶ ገንዘብ እስከ መቀበል ደርሶ ነበር። ለምሳሌ ከሜድሮክ ኢትዮጵያ ያለ አግባብ ገንዘብ ተቀብሏል ይባላል። የመንግስት ባለስልጣናትንም ህንፃዎችን እንዲሰጡት፣ ሸገር ውስጥ አሉ የሚባሉ መሬቶችን እንዲያስረክቡት፣ ፋብሪካዎች እንዲኖሩት፣ የተለያዩ የኤክስፖርት ፍቃዶች እንዲመቻቹለት፣ የማዕድን ስራዎች እንዲሳለጡለት፣ የጫት ኤክስፖርት ስራዎች በእጁ እንዲሆኑለት ይጠይቃቸው ነበር። ራሱ ጃዋር አልጸጸትም ባለበት መጽሐፉ ላይ እንዳሰፈረው ከሆነ ደግሞ አብይ ወደ ፖለቲካው ከምትገባ ነገሮች አመቻችተንልህ ብትነግድ ይሻላል ብለውታል። አቢቹ ይህን ሀብት የማካበዝ ዝንባሌውን ተመልክተው ይሆናል። በአፍሪካ ውስጥ ሀብት ከስልጣን በሚመነጭ የሚረዳው ጃዋር ሲራጅ መሐመድ ግን የአብይ ምክር አልተቀበለም። በእርግጥ ጃዋር ከአንዲት የአርሲ ባለ ሀብት የተሰጠው ነው በተባለ ቅንጡ ቤት ይኖር ስለነበረ ለጊዜው የአብይ ገንዘብ ድጋፉም አላስፈለገው ይሆናል። የጃዋር የቦሌው ቤቱና ምቾቱ
መቼስ ብዙ የተጻፈለት ነው። የዋልታው ነጻ ሐሳብ የውይይትና ክርክር መድረክ አዘጋጅ ስሜነ ባይፈርስ ጀዋርን ቃለ መጠይቅ ለማድረግ በዚህ ዝነኛ ቤት ተገኝቶ የታዘበውን የግዞት ሰንሰለት በተባለው መጽሐፉ ገጽ 385 ላይ እንዲጽፎታል። በእርግጥም ጀዋር አክቲቪስት ሳይሆን ንጉስ ሆኗል። ንግግሩንና የታይታ እንቅስቃሴውን ጠቅሰው አቅሙን የማያውቅና ከአቅሙ በላይ ለመሆን የሚሻ ሲሉ የሚተቹት ኃይሎች አኗኗሩን ደግሞ ቢያዩ ምን ይሉ እንደነበር መገመት አይከብድም። የጀዋር መኖሪያ ቤት የአንድ ኤምባሲ ማለትም የኩዌት የነበረ መሆኑን ብዙዎች ሲናገሩ ብሰማም ስመለከተው ግን ዝም ብሎ ከውበቱና ከግዝፈቱ ጋር እንደተጠበቀ ሆኖ ጎረቤት እንዳይኖረው ሆኖ የተመረጠለት ነው። የቤቱ ማማርና ግዝፈቱ ብቻ ታስቦ የተሰጠው አይመስልም። የጀዋር መኖሪያ ቤት በተቋማትና ፊታቸውን ባዞሩ ትላልቅ የቦሌ ጎዳና የንግድ ህንፃዎች የተከበበ ሲሆን የቦሌ ሀብታሞች እንኳ ለጀዋር በጎረቤትነት ያልተፈቀደላቸው ሆኗል። ስሜነ ጀዋርን ንጉስ ሆኗል ካሰኙት ምክንያቶች ሌላኛው እሱ ደንገጥሮቹ ሲል የሚገልጻቸው አካላት ናቸው። ጋዜጠኛው ሁኔታውን ሲገልጸው ከቤተሰቡ ጋር እንዳልመጣ የምናውቀው ጀዋር ጋሻ ጃግሬው ብዙ ነው። ከላይ ከታች ከሰርቪስ ወደ ቪላ የሚራወጡት እልፍኛ አስከልካዮች ብዛትና የጠባቂው ብዛት እንደተጠበቀ ሆኖ ከመግቢያው በረንዳ ምድር ቤት ተቆልለው የሚታዩት የቀስተ ደመና ፍራሾች ምስክሮች ሆነውኛል። ለሽያጭ የሚጭናቸውን የጭነት መኪና የሚጠብቁ እንጂ የተዘጋጁና የሚተኛባቸው ባለቤት ያላቸው አይመስሉም እያለ ነው። ስሜነ የጀዋር ደንጎጥሮች የሚላቸው የዚያ ሰፊ ቤት አባላት በቃለ መጠይቁ መሃል ያላቸውን የመረበሽ ተልዕኮ በተመለከተም የጀዋር እልፍኛ አስከልካዮች ንትርኩ የተቃረበ በመሰላቸው ሰዓት ላይ ከላይ ከታች የበር መክፈትና መዝጋት ድምጽ በማሰማት ረብሻና ሁከቶችን በማድረግ የሐሳብ ሰረቃ ስራዎቻቸውን ቀጥለዋል። እንደ ሙግቱ ግለትና መቀዛቀዝ የሚወጣውና የሚቀረው ረብሻ በአጋጣሚ ሳይሆን ሰልጥነውበትና በመመሪያ መሆኑን የሚያሳብቅ ነው ይለናል። ለቤተልሔም ታፈሰ የጀዋር ቤት እዚያው ቦሌ 10ኛ ፎቅ ላይ ባለው አፓርታማ መስኮት ጮልቃ ስታየው አማላይ ነው። ቤቲ ዋጋውንም አውቀዋለሁ ባይናት 100 ሚሊዮን የኢትዮጵያ ብር እንዳወጣ ለሲሳይ አጌና ነግረዋለች። ቤቲ ታፈሰ 5 ጉዳይ ላይ ጀዋር ወፍሮ በነበረበት ጊዜ ከዚያ አማላይ ቤቱ 3 ደረጃዎችን ወርዶ ለፍቅረኛው በጀሪካን የተቀመጠ ማር ሲያወጣላት አየሁት ብላለች። እዚህ ላይ የቤቱ ደረጃዎች 3 እና ከዚያ በላይ እንደሚሆኑ እንገምታለን። ወደዚህ ቅንጡ ቤት ለመግባት ፍተሻው አይጣል ነበር። ጀዋር ከዓመት በፊት ለደረጃ ኃይሌ በአውሮፓ የንግድ ስራዎች እንዳሉት ነግሮት ነበር። በምን አይነት የንግድ ስራ ላይ እንደተሰማራ ግን ግልጽ አላደረገም። ኤርሚያስ ለገሰ ከአሜሪካ ደህንነቶች ያገኘሁት ብሎ ባቀረበው መረጃ ላይም የጀዋር መሰረት ያለው አውሮፓ ነው ሲል ተደምጧል። ጀዋር አሜሪካን የሚፈልጋት በዋናነት ለፖለቲካ እንቅስቃሴው አመች በመሆኗ እንደሆነ ይታመናል። በኢህአዴግ ጊዜ ጀምሮ ለፖለቲካ ስራው የሚያግዙት መሰረታዊ ደጋፊዎች ያሉት በአሜሪካ በዋናነት ሚኒሶታ ውስጥ እንደሆነ ይነገራል። ጀዋር የሁለተኛ ደረጃ ትምህርቱን በሲንጋፖር ከተከታተለ በኋላ ለዩኒቨርሲቲ ትምህርት የገባባት የድሮውን ኢህአዴግ ለማፍረስ 4 ዓመታት ወለል አንጥፎ የተኛውባት የሚላት ሁለት የፖለቲካ ሳይንስ ዲግሪዎችን የጫነባት 3ኛ ዲግሪውንም የጀመረባት ኦሮሞ የተባለውን የመጀመሪያ ልጅ የወለደባት ሀገር ትራምፕ ዳግም ታላቅ አደርጋታለሁ የሚሏት አሜሪካ ናት። በዚያ ጥበቃ ሆኖ ሰርቷል። አክቲቪስት ሆኖ የቄሮን ትግል መርቷል። ቅርንጫፋቸውን በዋሽንግቶን እና ሌሎችም የአሜሪካ ከተሞች ለከፈቱት ለና አልጀዚራ ኦሮሞ ፈርስት ነኝ የሚለውን አወዛጋቢ ቃለ ምልልስ ሰጥቷል። ጀዋር እንደሚለው ከሆነ እሱ ሰላማዊ ትግል የሚለውንና ከ5000 በላይ የኦሮሞይቱ ልጆች እንደተገደሉበት የሚጠቀሰውን የ4 ዓመት ህዝባዊ ንቅናቄ ያስተማሩት ብሎም ያደፋፈሩት በአሜሪካ ያሉ መምህሮቹ ናቸው። ከዚያ ውጭ በጊዜው ስልጣን ላይ ከነበሩት የኦባማ አስተዳደር ሰዎችም ጋር ሆነ የቄሮ ትግል ጫፍ በነካበት ጊዜ ወደ ፕሬዝዳንትነት መጥተው አብይ ጠቅላይ ሚኒስትር በሆኑ በሁለተኛ ዓመታቸው ገደማ ከዋይት ሃውስ ከወጡት ትራምፕ ጋር ግንኙነት ነበረኝ አላለም። ከዚያ ይልቅ አልጸጸትም የተባለው መጽሐፍ ውስጥ የአሜሪካ የጸጥታ አካላት ሚኒሶታ ወደ ነበረው የኦኤምኤን ስቱዲዮ እየተጠጉ ሲከታተሉት ሊያስሩት እየመሰለው ይጨነቅ ነበር። በኋላ ግን ኢትዮጵያ ውስጥ ያቀጣጠለው የተቃውሞ ሰዓት አደገኛ ስለነበረ በኢህአዴግ ሰዎች እንዳይገደል ሊጠብቁት ይጠጉት የነበሩ የአሜሪካ ፖሊሶች እንጂ አደጋ የሚሆኑበት ሰዎች እንዳልተላኩበት ሲያረጋግጥ መረጋጋቱን ጽፏል። ጀዋር የአሜሪካ ዜጋ የሆነበትን አጋጣሚ ሲያስረዳም በአሜሪካ የኢትዮጵያ ኤምባሲን ኢትዮጵያ ዜግነቱን እንዲያድስለት በጠየቀ ጊዜ በአካል ወደ ኤምባሲው ቅጥር ግቢ ብቅ እንዲል መታዘዙን ያስታውሳል። በዚህም የተነሳ ጠበቃውን አማክሮ የኤምባሲው ቅጥር ግቢ የኢትዮጵያ መሬት በመሆኑ ወደ ኢትዮጵያ ተጭኖ የእነ አንዳርጋቸው ጽጌን ዕጣ ፋንታ እንዳይቀበል ስለመከረው ኢትዮጵያዊ ዜግነቱን ትቶ የትራምፕን ሀገር ዜግነት ለመቀበል እንደተገደደ ገልጿል። በጥቅሉ ጀዋር በአሜሪካ በድልና ፈተና የተሞላ ህይወት ነበረው። ከመምህራኑ ጋር የነበረው ህይወት፣ በኦሮሞ ዲያስፖራ ይሰጠው የነበረው ፍቅር፣
የቄሮን ትግል ለመምራት መሰረትኩት ያለው መገናኛ ብዙሃን ለመምራት ያስቻለው ሀገራዊ ነጻነት ኦሮማራን ለመመሰረት ዋሽንግተን ዲሲ ላይ ከነጀቤሳ ጋር የፈጠረው ወዳጅነት አብይን ለማንና ወርቅነህ ገበየሁን ለመጀመሪያ ጊዜ በአካል አገኘኋቸው ባለበት የሚነሱታው የድጋፍ ሰልፍ ሰሞን የነበራቸውን ፍሬያማ ውይይት በድል መልክ ሊጠቀሱለት ይችላሉ። ከኢትዮጵያ ወደ አሜሪካ ሲመላለስ ያጋጠመ ነበር የሚለው ከሙስሊምነቱ ጋር የተገናኘ ጥብቅ ፍተሻ፣ በኦኤምኤን መሪነቱና በቄሮ ትግል አመራሩ ጊዜ አሳለፍኩት ያለው ድሃነት፣ ከጠቅላይ ሚኒስትር አብይ አህመድ ጋር ለመጀመሪያ ጊዜ በስልክ ሲነጋገሩ አጋጠመኝ የሚለው አብይን እንደጠበቃቸው ያለማግኘት ችግር፣ ከሳቸው የ4 ኪሎ ጌትነት በኋላ አሜሪካ ተመልሶ ሲገባ ገጠመኝ ያለው የአማራ ዲያስፖራ ተቃውሞና የመሳሰሉት ደግሞ ጃዋር አሜሪካን ሲያስብ የሚረብሹት መጥፎ አጋጣሚዎች መሆናቸው ነው። አሜሪካ ለጃዋር አይነት ሰው ያላት አመለካከት በሁለት ተከፍሎ መታየት ይችላል። አንደኛው ጃዋር ከተነሳበት የትምህርት ምርምርና ትግል ታሪክ አንጻር በሱልጥኗ አገር ሰዎች በበጎ አይን የሚያሳየው ነው። ጃዋር እንግሊዝኛን እንደ ውሃ የሚጠጣ ሲንጋፖር በተባለች እንግሊዝና አሜሪካ ቅኝት ውስጥ አልፋ ሀብት ባካበተች ሀገር ሁለተኛ ደረጃን የተማረ በአሜሪካዎቹ ዝነኛ ዩኒቨርሲቲዎች ራሳቸው አሜሪካኖቹ የሚወዱትን ዲሞክራሲና የመሳሰለ ነገር ያጠና ከመሆኑ አንጻር ለአሜሪካ ጥሩ ወዳጅ ይሆናል። ሁለተኛው የጃዋርና አሜሪካን ግንኙነት የሚወስነው ሁኔታ ሙስሊምነቱ ነው። አሜሪካ የጃዋር ሙስሊምነት እንደሚያስፈራት በተደጋጋሚ እንዳሳየችው አልጸጸትም ላይ እየሳቀም እየበሸቀም ጽፏል። በዚህ ሂደት የጃዋርና የአሜሪካ ግንኙነት ከተራ የፍተሻ መገለማመጥ ባሻገር ሊሆን እንደሚችል ማሳያ የሚሆን ነገር ትራምፕ ራሳቸው ፈጥሯል። ዶናልድ ትራምፕ በመጀመሪያው ቀን የዋይት ሃውስ ውሏቸው ከፈረሟቸው ትዕዛዞች አንዱ ዓለም አቀፍ የሽብርተኞች ቡድኖች ላይ የሚካሄድ ዘመቻን ማጠናከር የሚል ርዕስ ተሰጥቶታል። ይህ ለስደተኛ ጠሉ ከሙስሊም ሀገራት ወደ አሜሪካ የሚገቡ ዜጎችን የመከላከል ታሪክ ላላቸው ትራምፕና በሙስሊምነቱ ብቻ ብዙ መገለልን በዚያው በአሜሪካ ሲያስተናግድ እንደነበረ ለሚገልጸው ጃዋር ሲራጅ መሐመድ ግንኙነት እንቅፋት ነው። ጃዋር ከቴዎድሮስ ጸጋዬ ጋር ባደረገው አንድ ቃለ ምልልስ ስለ ሴኩላሪዝም ሲነሳበት የመበሳጨቱ ምክንያት ይህ ሊሆን ይችላል። ጃዋር ይህን ጥያቄ ለሚያነሱበት ሁሉ ብስጭቱን ይገልጻል። ኤርሚያስ ለገሰ ዋቅጅራ ያወጣበት ሚስጥሮች ሁሉ ሀቅ ከሆኑ ደግሞ ቀጣዩ የጃዋር ፈተና በአሸባሪነት በእጽ አዘዋዋሪነትና በህገወጥ ነጋዴነት የሚጠሉትን ደጋፊዎቹ ልብ መልሶ ማማለል ይሆናል።